ሰላም እንደናችሁ ውድ የተከበራችሁ ተመልካቾቼ ዛሬ ስለ አርሰናል የዝውውር መረጃዎችን እኔ በረከት የማስመለክታችሁ ይሆናል። እንዲሁ ለቻናሌም አዲስ ከሆናችሁ ይህን ቻናል ሰብስክራይብ እንዲሁ ማድረጋችሁንም አትርሱ። በቀጥታ ወደ መረጃዎቼ የማልፍ ይሆናል። ቤርታ ከሳሊባ ተወካዮች ጋር በኮንትራት ማራዘሚያ ጉዳይ እንዲሁ ውይይትም አካሂዷል። አርሰናል ደግሞ በዚህ ወር መጀመሪያ ላይ ከሳሊባ ጋር በአዲስ ኮንትራት ዙሪያ ድርድር ጀምሯል። በወደፊቱም እጣ ፋንታው ላይ ያሉትን ጥርጣሬዎች ለመቀነስ አርሰናሎችም እንዲሁ እየጣሩ ይገኛሉ። አርሰናል ከገብርኤል ማጋሌሽ ጋር በኮንትራት ዙሪያም እንዲሁ ከስምምነት ለመድረስ እንዲሁ ከጫፍ ደርሷል ሲል ፋብሪዚዮ ሮማኖም ተናግሯል። ኮንትራቱም እስከ ሰኔ 2030 ድረስ እንደሚቆይ እንዲሁ እየተነገረ ይገኛል። ሪያል ማድሪዶች ደግሞ ማለስ ሉዊስ ስኬሊን የአርሰናሉን የግራ መስመር ተከላካይ እየሆነውን አሁን ላይ በአርሰናል ቤት ምርጥ የሚባል እንቅስቃሴ እያስመለከተ የሚገኘውን ተጫዋች ለማስፈረም እንዲሁ ማድሪዶች ፍላጎት እንዳላቸው እንዲሁ ዘ ጋርዲያን ዘግቧል። ኮንትራቱም በ2026 የማበቃ ሲሆን ከአርሰናል ጋር በአዲስ ኮንትራት ዙሪያ የሚደረጉ ንግግሮች ጥሩ ደረጃ ላይ እስካሁን ድረስ ያለ አይመስልም ሲል ዘ ጋርዲያንም እንደዚሁ ዘግቦታል። አርሰናሎችም እንዲሁ የግራ መስመር አጥቂ የሚያስፈርሙ ከሆነ ቀድመው ወደ ኒኮ ዊሊያምስ ይሄዳል ሲል ቻርልስ ዋስ እንዲሁ ዘግቦታል። አርሰናሎች ይህን ተጫዋች እንደሚፈልጉት እንደዚሁ ከዚህ ቀደም ይታወሳል። አሁን በግራ መስመር ተከላካይ ቦታ ላይ ምናልባት የሚያስፈርሙ ከሆነ በዚህ የጥር የዝውውር መስኮት እንዲሁ ኒኮ ዊሊያምስን ቀዳሚ ቦታ ይሰጡታል ተብሎ እየተነገረ ይገኛል። አርሰናል ለሴስኮ ዝውውር የመጀመሪያ ንግግሮች ለመጀመርም እንዲሁ እንቅስቃሴ ጀምሯል ሲል ፋብሪዚዮ ሮማኖ ተናግሯል። የአርሰናል አመራሮችና አርቴታ ከሴስኮ ጋር ንግግር እንዲጀምር እንዲሁ ፍቃድ ሰጥቷል ሲልም እንዲሁ ፋብሪዚዮ ሮማኖ ተናግሯል። ዩኬሬሽ እንደ መጠባበቂያም የተያዘ ሌላኛው እንዲሁ ተጫዋችም አሁን ላይ ሆኗል። በቅድሚያ የሚሰጡትም አሁን ላይ ቤንጃሚን ሴስኮ ይሆናል ማለት ነው። ቤንጃሚን ሴስኮ ደግሞ ቢያንስ እስከ 94 ሚሊዮን ፓውንድ ድረስ ያወጣል ተብሎም እየተነገረ ይገኛል። የአርሰናል እና የማርኪኒዮስ ውል አብቅቷል። ማርኪኒዮስ ክሪዞሬን እስከ 2028 ዓመት በሚቆይ ቋሚ ውልም እንዲሁ ተቀላቅሏል። ውድ የተከበራችሁ ተመልካቾቼ የአርሰናል የዝውውር መረጃዎችን እኔ በረከት በጥቂቱም ቢሆን አነሳውላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።